አንተ ኢትዮጵያ ነው የምትላት በግለሰብ ነው በብሔር ነው ወይስ በመልካም ምድር አቀማመጥ ነው? ኢትዮጵያ የሚለው በመልካም ምድር አቀማመጥ አይደለም። ምክንያቱም የአሁን ኢትዮጵያ ትንሽዬ ድንበር ያላት የባህር በር የሌላት በድህነት የምትታወቅ ኢትዮጵያ ነች። የጥንቷ ኢትዮጵያ የሚባለው ምናልባት እስከ ግብጽ እስከ የመን ጠቅላላ አፍሪካ ሁሉ ኢትዮጵያ ነበር የሚባለው። ይሄ አትላንቲክ ኦሽን ኢንዲያን ኦሽን የምትለው የኢትዮጵያ ኦሽን ነበር የሚባለው፣ የኢትዮጵያ ውቅያኖስ ነበር የሚባለውና ኢትዮጵያዊነትና ኢትዮጵያ የምትባለው ምናልባት በዓለም አቀፍ ደረጃ በኮሎኒያሊስቶች በቅኝ ገዢዎች እነሱ ናቸው ባውንደሪ ያሰመሩልን እንጂ ኢትዮጵያ ከዚህ የበለጠ ሰፊ ነበረች። ኢትዮጵያዊነት ለኔ ዜግነት ነው፣ ዜጋው ሰውነት ነው። ብዙ ጊዜ በተለያየ በአደባባይ ወይም በተለያየ ሚዲያ ላይ ኢትዮጵያዊነትን እንሰብካለን፣ በጀርባ ደግሞ ዘረኝነትን ወይም ብሔርተኝነትን እንሰብካለን። ይሄ እንዴት ታየዋለህ? እንግዲህ ኢትዮጵያ ሲባል እኔም ኢትዮጵያ እያልኩ በቀስተ ደመና ፓርቲ በቅንጅት በአንድነት እንዲሁም በመድረክ ፓርቲ ተሳታፊ ነበርኩ። ኢትዮጵያ ስለኔ ኢትዮጵያ ነበር ስለነበረው ኢትዮጵያ ስለኔ አረዳድ ኦሮሞው፣ አማራው፣ ትግሬው፣ አርጎባው፣ ጉራጌው፣ ሽናሻው፣ ቤኒሻንጉል ጉሙዙ ሁሉ ብሔር ብሔረሰቦች 86 ሲደመር ብሔር ብሔረሰብ ነው ያለው በእኩልነት የሚኖርበት በእኩልነት ለፖለቲካ ስልጣን የሚወዳደርበት በሁሉም ክልል ሄዶ የሚሰራበት የሚመርጥበት የሚመረጥበት አንዱ ሌላውን የማይንቅበትን ኢትዮጵያ ለመፍጠር ነው ኢትዮጵያ ብዬ ነው ስራመድ የነበረው። ሌትሊ ግን ከቀስተ ደመና ቅንጅት ስናቋቁም ከቅንጅት አንድነት ስናቋቁም አንድነት ፓርቲ በብርቱካን ሚደቅሳ በሚመራበት ጊዜ እኔ የወጣቶች ጉዳይ ኃላፊ ቶፕ ኤግዜኪቲቭ ኮሚቴ ውስጥ ነበርኩ። የወጣቶች ጉዳይ ኃላፊ ሆኜ በመድረክም ስንወዳደር ፐብሊክ ሪሌሽን ውስጥ ትልቁ የአምባሳደር ድርሻ ነበረኝ። ብዙ ዋጋም ከፍያለሁ፣ ብዙ ተነቃንቄያለሁ። ሌትሊ ግን ኢትዮጵያ የሚሉ ፕሮፌሰሮቹ፣ ዶክተሮቹ፣ ኢንጂነሮቹ እኔ ኦሮሞ መሆኔ ሳቁ ኦሮሞ ሲያሙ ሰማው። ሌት ተቀን ኢትዮጵያ እያሉ የሚያደነቁሩ ምንድነው እቺ ነገር መምራት ያለበት አማራ ነው እንጂ እኮ ኦሮሞ ከፍት ጭራ መከተል ነው ያለበት። እቺ ነገር እኮ አማራ ነው። በጆሮ ነው የሰማው። በጆሮ የምሳ እየበላ ግን አርሲ ላይ ሄደ ምጫ ተወዳድረሃል። እሱ 2007 ፓርቲውን የወከለ እኔ 2007 በግሌ ተወዳደርኩት። 2002 በመድረክ ወረዳ 7 አዲስ አበባ በቅንጅት ተወዳድረሃል። በቅንጅት ወረዳ 17 ላይ ተወዳድሬ ለአዲስ አበባ ምክር ቤት አልፌያለሁ። በከባድ ድምጽ ነው ያለፍኩት። ቅንጅት ፕሮፌሰር ብርሃኑ ነጋን ከንቲባ አድርጎ ሲሾም አዲስ አበባ አልረክብም ብሎ ቅንጅት እምቢ ሲል ወያኔ ከኔ ጋር ተዳራ ነበር። የአዲስ አበባ ትምህርት ቢሮ ኃላፊ እናረጋለን አብረን እንስራ ብለው አመራር ስለማከብር መሪ ስለማከብር እኔ ወንበራችሁን ይዛችሁ አቅላችሁ ብሉ ብዬ እምቢ ብዬ የቅንጅት አመራር አንገባም ሲል እኔም አንገባም ነው ያልኩት። አመራር ስለማከብር ማለት ነው። ይሄንን ብሎ ሲያሙ 2007 መስከረም አካባቢ ነው 2007 ላይ ወይ 2006 ነው አይደል ረስቼዋለሁ። እንዲህ ብሎ ሲያሙ የሰማሁት አልኩ ለካ ተሸውጃለሁ። ምድረ ዶክተር ፕሮፌሰር ሁሉ ኢትዮጵያ ይላል። እቺ ለካ እነሱ ኢትዮጵያ የራሳቸውን ብሔር አማራ ለብቻ ይዘው ኢትዮጵያ ብለው ኦሮሞን ለመቀማት ደቡብ ሽናሻውን ለመቀማት ለካ የሚሄዱት የሚል ጭንቅላቴ ውስጥ ተሳለ። ምን ፓርቲ ነው? አንድነት ፓርቲ ውስጥ ነው ይሄንን ወሬ የሰማሁት ባልደረቦች። አንድነት ፓርቲ ውስጥ የተለያየ ብሔር ብሔረሰቦች የተውጣጡ አመራሮች ነበሩ፣ ምሁራኖቹም እንደዛ ነበሩ እናስታውሰው። የሚገርምሽ አንድነት ፓርቲ ውስጥ ጥቂት ኦሮሞ የነበረው ዶክተር ነጋሶ ነበር፣ የተከበሩ አቶ ስዬ አብርሃ ነበር። ዶክተር ነጋሶና ስዬ አብርሃን ኔጎሺዬት አድርጌ በማምጣት ያንበሳውን ድርሻ ወሰድኩ ነው። ወጣቶች ሰብስቤ መጥተው ንግግር እንዲያደርጉ አድርጌ የፓርቲያችን አባል እንዲሆኑ የክብር ኢንቪቴሽን አቅርቤላቸው። እንደውም የዛን ቀን ንግግሬን ዶክተር ኃይሉ አርያ በጣም አድንቀውት ነበር። ኦሮሞ በጣት የሚቆጠር ነበር፣ ኦሮሞነታችንም አይታወቅም ነበር። ዶክተር ነጋሶ ያው ክሪቲካሊ ኦሮሞ ብሔርተኛ ነበሩ። ብሔርተኝነትን የእንቁላሉ ሼል ሰብሬ ወጥቻለሁ ብለው በሂልተን ሆቴል ባዘጋጀነው አውጆ ወደ አንድነት ፓርቲ የሚቀላቀሉበት ጊዜ የሚታወቅ ኦሮሞ ዶክተር ነጋሶ ብሩ ቢርመጂ የሚባል ነፍሱን ይማር ሞቷል። እኔ ኦሮሞነቴም አይታወቅም፣ ሌሎችም አይታወቅም። ብሩ ቢርመጂም ኦሮሞነቱ አይታወቅም። እኛ አንድነት ፓርቲ ውስጥ ነው ያለነው። ኦሮሞ ብለን አውርተን አናውቅም። አፋን ኦሮሞ ያን ያለ እናወራ። ሌትሊ ግን ጠጋ ብዬ ሳየው አይደንቲፋይ ሳደርገው እኔኑ ለኔው አምኑ እቺ ነገር መምራት ያለበት አማራ ነው ኦሮሞ ከብት ምናምን ሲሉ ሰማሁ። እዛ ኦንላይን ዲፌንድ አደረኳቸው። ጸጥ በቃ ብያቸው ነው የወጣሁት። በኋላ ከነኚህ ቡድን ጋር ለካ ተሸውጄ ነበር ሲሄድ ነበረው። እኔም የተወለድኩበት ብሔር አለ የጋራ ኢትዮጵያን ገንባት ብለን ነው። ስለዚህ ለካ እነሱ ኢትዮጵያ አማራን ለብቻቸው ይዙና ኢትዮጵያ ይሉና መጥቶ ኦሮሞን ይቀማሉ፣ ትግሬን ይቀማሉ ኢትዮጵያ ብለው ደቡቡን የነሱ ኢትዮጵያ ለካ የራሳቸው ክልል ለብቻቸው ይዘው የሌላውን ለመቀማ ነው ለካ ኢትዮጵያ ይሉት። አይደንቲፋይ አደረኩ። ኦሮሞ ሰፊ ነው። ለዚህች ሀገር ስራ
ከምኒልክ ዘመን ጀምሮ ትልቅ አስተዋጽኦ ያደረገ ነው አልኩና አዲስ አበባ ማጥናት ጀመርኩ። አንደኛ አዲስ አበባ የኦሮሞ መሬት ነች፣ ኦብቪየስ ይታወቃል። በሀብት ብዛት አንደኛ ጎጀሜ ነው፣ ሁለተኛ ትግራዋይ ነው፣ ሶስተኛ ደግሞ ማነው ስልጤዎች ናቸው፣ አራተኛ ጉራጌ፣ አምስተኛ አደሬ፣ ስድስተኛ አገው ናቸው። ኦሮሞ መሬቱ ምንም ነገር የለውም። ጎንደሬዎች ማነው ጎጀሜዎች ከባህር ዳር ብዙ ኪሎ ሜትር መጥተው ነው ሀብት ያፈሩት፣ ፎቅ የገነቡት። ትግሬዎች 1000 ኪሎ ሜትር መጥተው ነው ፎቅ የገነቡት ወያኔዎች። ስልጤዎች ምናልባት 200-300 ኪሎ ሜትር ነው። ጉራጌም እንደዛው ማናቸው ሐራሬም እንደዛው አገውም እንደዛው። ኦሮሞ ይሄው ቤተ መንግስቱ ይሄው ቤት ሱሉልታ፣ ቡራዩ፣ ሄካ፣ ጉለሌ የከለከለው እነሱ የሚሉት ኦሮሞ ሰነፍ ስለሆነ አይሰራም ነው የሚሉት። አቃፊነታችን የዋነታችን ይሰማሽ ነው። ስለዚህ አይደንቲፋይ ሳረግ እስቲ ኦሮሞ ጎንደር ላይ አንድ ፎቅ አለው የለውም? ባህር ዳር አንድ ፎቅ አለው የለውም? እዚህቹ የተከለከለ ነገር አለ ወይ? የተከለከለ ነገር ይኖራል። አዳምጪኝ። የተከለከለ ይኖራል። አንቺ እኮ ከፍትፍቱ ፊቱ ይባላል። አንድ እንግዳ ቤት ሲመጣ በጥሩ ፊት ታተቀበልሽው በእንግድነት ሁለተኛ ድርሻ አይደለም። እንደ ኦሮሞ እኮ ወክ የሚያረግ የሚንቀሳቀስ ሌላውን የሚወድ የለም። እዚሁ ደብረ ብርሃን አንድ ፎቅ የለም። ለምን የለም? ፊታቸው አትራክት አረግ አቃፊ አይደሉም። አቅፉ ሪፍት ቫሊ ኮሌጅ ማለት ሌሎችስ ሪፍት ቫሊ ኮሌጅ የት ነው የተቋቋመው? በማዘመን ህንጻ አለው ቢያንስ። ሪፍት ቫሊ ኮሌጅ አባይን በጭልፋ ነው እንደምታወሪው። በአዲስ አበባ ውስጥ እንኳን ሪፍት ቫሊ ኮሌጅ አብዛኛውን ተከራይቷል ነው የሚሰራው። ከማን? ከጎጀሜዎቹ። ከማን? ከስልጤዎቹ። የራሱ ህንጻ አለው። የራሱ ህንጻ ኢን ዘ ሚን ታይም አጭር ትናንሽ ህንጻዎች አሉት። ግን አባይን በጭልፋ ነው እኮ ይወክላል ወይ? አሁን መከልከል ካለበት ኦሮሞ ሙሉ በሙሉ ነው መከልከል ያለበት፣ ተከልክሎ ከሆነ ማለት ነው። ግን እነ ሪፍት ቫሊ ኮሌጆች እዚህ ድረስ ሪፍት ቫሊን አጥጥቀሽልኝ አንድ ግለሰብ ነው እኮ። እሳቸው ከቻሉ ሌሎች የኦሮሞ ልጆች ለምን አልቻሉም? እሳቸውስ ቻሉ ወይ? አሁን የሪፍት ቫሊ ባለቤት ድንቁ አለ እንደዚህ ሀገር የለም? አሁን በዚህ አሁን በ5 ዓመት ውስጥ ነው የጠፉት አይደል? በዚህ በ5 ዓመት ውስጥ እንኳን ቢሆን አብይ አህመድ አሊ በአቃፊነቱ ተንኮለኞቹን ከስራ አቅፎ ተንኮለኛ መሆናቸው ሳቅ አኮሞዴት አደርጋለሁ ብሎ ይዟቸው እነሱ ናቸው ያውጉት። ነሰርሊ አብይ አባረው ብያለሽ እንዴ? እኛ እንደ ጥጃ ከየመንገዱ ይዘው የሚያስሩን እኮ። ለምሳሌ ፖሊስ ጣቢያ መሪ ኦሮሞ ተሆነ ምርመራ ክፍል ኃላፊው አማራ ነው፣ እንኩታንኩት አማራ። ያኛው የአህያ ባል ነው። የአህያ ባል ምንም ካራቴ ቢችል፣ ምንም ቢወፍር፣ ምንም ሼበላ ቢሆን፣ ምንም ኮማንዶ ቢሆን ሚስቱን ከጅም ማስጣል አይችልም። አንድ የአህያ ባል። ሁለተኛ ያናል ምቀኞች ስላልሆኑ የራሴን ብሔር ኦሮሞን እጠቅማለሁ ብሎ ስለማይንቀሳቀሱ ያ ተንኮለኛ መርዝ ምርመራ ክፍል ኃላፊ ላይ ይቀመጥና እንደ ጥጃ እየጎተተን ያስራል። ያ አስጥረን የተቀመጠ ኦሮሞኛ ያስጣል ያለን። ስለዚህ ድንቁ ደያሲው ብዙ የኦሮሞ ፖለቲከኞችን ባለ ሀብቶች አፈር ድቤ ያስበሏቸው የኦሮሞ ብልጽግና ነው ብያለሽም። በማቃጠር ገብቶሻል አይደል? እንደ ምሳሌ ሪፍት ቫሊን አነሳውልህ እንጂ የተለያዩ ድርጅቶች አሉ አይደል? ህንጻዎች አሉ። እነ ጌቱ ኮሜርሻል አሉ፣ ዲኤች ገዳ አለ፣ በተለያዩ ህንጻዎች። አባይን በጭልፋ እኮ አልኩሽ፣ ፊገሩን እኮ ነገርኩሽ። ይሄ ሁሉ ተደምሮ ፍሬዘር ነጋይ ስሚኝ፣ ይሄ ሁሉ ተደምሮ 7ኛ ደረጃ ላይ እንኳን አላስቀመጠንም እኮ። ይሄ እኮ ወይ በሲስተም ወይ በህግ የተከለከለ ሳይሆን ሌላ ችግር ካለ ንገረኝ። ሲስተሙ ፊት ለፊት ፈጥቶ አይደለም እኮ የሚመጣው። አንደኛ የኦሮሞ የዋህነቱ አለ፣ ሁለተኛ አቃፊነቱ አለ፣ ሶስተኛ መተት የለውም። ገባሽ? ድግምት የለውም። በኢህአዴግ አንዳንዱ እኮ ራቁቱን ጥቁር አህያ እየጋለበ ነው ሀብት የሚያፈራው። በኢህአዴግ ጊዜ መሪ ነው ብለን የምናስበው ህወሓት ነበረ። እንዳንተ አመለካከት ትግሬዎች ነበሩ ብዙ ሀብት ሊኖራቸው የሚገባው፣ ግን አሁን አማራዎች ናቸው እያልከኝ ነው። ትግሬ እኮ ሁለተኛ ነው እኮ። እነዚህ እኮ ትግሬ 27 ዓመት ነው። ስለዚህ የመስራት ወይም እድሉን የማግኘት እድሉን ተጠቅሞ አፋፋይነት በኝ አርጊው ላልክ አማራ በአማራ ስም አትሊስት አማራ ብዬ ባልልም በአማራ ስም 150 ዓመት ተበዝብዞ ብሔር ብሔረሰብ ኦሮሞን ጨምሮ። ስለዚህ ጎጀሜዎች አንደኛ የሆኑበት ምክንያት ምኒልክ አንኮበር ወካ አድርጎ እንጦጦ ላይ ከሰፈረ በኋላ ከፈረንሳይ ነፍጥ አግኝቶ ኦሮሞ ሲመታ ብሔር ብሔረሰብ ሲመታ ከሱ ጋር ተከትሎ የመጡት ጎጀሜዎች ይሁኑ ይፋቴዎች ይሁኑ ሰሜን ሸዋዎች በዩ ግራው እንዳገኙ ሀብት እያፈሩ ነው የቆዩት። ወያኔ ንቁ ነች፣ ነክታለች። ነክታ ስትራቴጂ ዲዛይን አድርገው ሲነሱ የአማራ ሊቃን ብሎ ነው የተነሱት። እንደ ተገረፉ እንደ ተበደሩ አድርገው ነው የተነሱት። ሲመጡ አማሮቹ ትላልቅ ፎቅ አላቸው፣ ትላልቅ ድርጅት አላቸው፣ ብራም ናቸው።
ስለዚህ ፖለቲካ ስልጣናቸውም ተጠቅመው እነሱም የራሳቸው ሰዎች ተጠቀሙ፣ እነሱም ሀብት አግበሰበሱ። ስለዚህ ሁለተኛ ነው እኮ ነው ትግራይ 1000 ኪሎ ሜትር ወክ አድርጎ መጥቶ ሁለተኛ ነው እኮ ነው። አማራ አንደኛ የሆነበት ምክንያት ይኸውልሽ በመኖሪያ ቤት ብዛት በአዲስ አበባ አማራ አንደኛ 50+1። አማራ ማለት የትኛው ነው? የአዲስ አበባ ሰው አማራ ነው እንዴ? ቅልቅል እኮ ነው። ከኦሮሞም ከአማራም ከሁሉም ብሔር የተቀላቀለ ትውልድ ነው ሁላችንም ያለ ነው አዲስ አበባ ውስጥ። አዲስ አበባ አብዛኛው አዲስ አበባ ተወልዶ ያደገ አማራነትም ኦሮሞነትም ናጥ የማተር ብለድ የደም ጉዳይ አይደለም እያልኩሽ ያለሁት። የቋንቋ ጉዳይ ነው። የቋንቋ ጉዳይም አይደለም፣ የአመለካከት ጉዳይ። ለብቻሽ ትይዥና የራስሽን ሌላውን ኢትዮጵያ እያልሽ ለስ ትቀሚያለሽ። ስለዚህ የመቀማት ይሄ ሁሉ የአማራን ህዝብ ይወክላል እያልኩሽ እኮ አይደለም። ቢያንስ ከዛ ውስጥ የወጡ ምሁራን ከዛ ውስጥ የወጡ ባለ ሀብቶች ነው እያልኩ ያለሁሽ እንጂ ባዶ እግሩን የሚሄደው የጎጃም ገበሬ ኮንሲደር ሳላርቅ አይደለም። በ13 ዓመት በ12 ዓመት በፌስቱላ የሚበላሹትን የጎንደር የጎጃም ልጃገረዶችን ሳላስብ አይደለም። ውሃ አጥተው ወንዝ ለወንዝ የሚዞሩትን ውሃ አጥተው አይናቸው በዝንብ ተበልቶ አይናቸው የታወረውን ኮንሲደር ሳላርቅ አይደለም። እንወክላለን የሚሉ ልህቃን ምሁራን፣ እንወክላለን የሚሉ ባለ ሀብቶች፣ ነጋዴዎች፣ ሸቃጮች። ህዝብን እኮ የሚወክለው ምሁራን ነው አይደለም እንዴ? ፖለቲካን የሚዘውረው ህዝብን የሚወክለው እኮ ፖለቲካውንም የሚያሾረው ባለ ሀብቶች ናቸው እኮ። ገባሽ? ይሄ ብሔር የተጠራባቸው የነሱ አመለካከት ሳይኮሎጂ ያላቸው ሰዎች ነው እያልኩሽ ያለሁት። የዚህ ሳይኮሎጂ ያላቸው ሰዎች በሀብት ብዛት አንደኛ እኮ አልኩሽ። ዛሬ በአብይ አህመድ ዘመን ከንግድ ባንክ ወይ ደግሞ ከብሔራዊ ባንክ ምን ያህል ብድር ተወሰደ ተብሎ ስታቲክስ ሲወጣ አንደኛ እነኚህ ሰዎች ናቸው። አንደኛ ኢቭን ብልጽግናና ወያኔዎች ከተዋጉ በኋላ አብዛኛው ሀብታቸው ፍሪዞ ነው። አሁን ታርቆ ተመጡ በኋላ ሂጂ ጭፈራ ቤት ይወድ አብሲኒያ ሂጂ ትላልቅ ሆቴል ሂጂ መዝናኛ ቦታ የሚጨፍረው አማራውና ትግሬው ነው። አሁን ዛሬ ነው እኮ የምልሽ ይወድ አብሲኒያ ሪፖርት ፕሩፍ የለም። ኦሮሞ አንድ ሀብት የለውም እዛ ከፍሎ የሚበላ። እንደውም ሌላው ብሔር ወይንም ማህበረሰብ ተረኝነት አለ፣ የኦሮሞ ተረኝነት አለ የተባለበት ባለበት ሰዓት አንተ ደግሞ አሁን ያልከኛለሁ የአማራና የትግሬ ተረኝነት ነው ያለው ትለኛለህ። እያስቀመጥኩ ያለው ስለ ተረኝነት ጠቅላይ ሚኒስትር አብይን ብትጠይቁ ሀገር የዕቁብ አይደለም እድር አይደለም በተራይ መራም ይልሻል። እኔ ደግሞ እንዲያርጉ ያርሻለሁ። ኦሮሞ ተረኛ ነው ይላሉ አይደለም? ተረኛ አይደለም ብዬ አልከራከረሽም። ተረኛ አይደለምም ነውም ሁለቱም ያስከደኛል። ተረኛ ነው ስትይ ተረኝነት ማለት ነው። በአማራ ስም 150 ዓመት ተገዛ፣ በትግሬ በወያኔ ስም 27 ዓመት ተገዛ። የኢትዮጵያን እምብርት ያዘ፣ ጮማውን መሬት ያዘ። የኢትዮጵያ እኮ 3/4 75% ገቢ እኮ ከአዲስ አበባ ነው የሚመነጨው። ከፍንፍኔ ከቱለማ መሬት ከኦሮሞ መሬት ነው የሚመነጨው 3/4 ገቢ። የአፍሪካ መዲና ነች እኮ ፍንፍኔ። የኢትዮጵያ ዋና ከተማ ነች እኮ። የኦሮሚያ ዋና ከተማ ነች እኮ። እቺ ምድር የያዘ ኦሮሞ በ170 ወይ በ150 ዓመት የለም። በሀብት ባዶ፣ በስልጣን ባዶ፣ ባህላችን ተዋርዶ እንደው የኦሮሞ ባህል ጠንካራ ስለሆነ ሰርቫይቭ አደረገ እንጂ ተዋርዶ። ስለዚህ ተረኛ ብንሆን እቺ ነገር ፖለቲካ የሚዘውረው ትግሬ አማራና ኦሮሞ ነው አይደለም። ኦሮሞ ላሁም ከስር እየሄደ እንጂ የበሬውን ቀንድ መሪውን ምናልባት ጎንደርን አንድ የተወሰነ ጊዜ አስተዳድረናል ይባላል በሲሶኖስ በኩል እንጂ ተረኛ ብንሆን ምን ችግር አለ? ዋትስ ሮንግ ዊዝ ዛት? አማራ 150 ዓመት ተገዛ፣ ትግሬ 27 ዓመት ተገዛች። ኦሮሞ በቀበሩ መሰረት ክርስቶስ እስኪመጣ መግዛት መቻል አለበት። ተረኝነትም ተሆነ ምን ዋትስ ሮንግ ዊዝ ዛት? ምን ችግር አለ? ምን ችግር አለው? ተረኝነት ወረፋ ቢደርሰን ከኦሮሞ ቀጥሎ ሶማሌው ተረኛ ቢሆን ከዛ ቀጥሎ ደግሞ ማን ነው እሱ ሽናሻው ተረኛ ቢሆን ትንሽ ብትባለው ብሔር የም ተረኛ ቢሆን ምን ችግር አለው? እንኳን ግዙፉ በህዝብ ብዛት እኮ አንደኛ ኦሮሞ ነው። በጂኦግራፊክ ሎኬሽን አንደኛ ኦሮሞ ነው። በጀግንነት ሀገርን በማስጠራት እነ ቀነኒሳ በቀለ፣ አበበ ቢቂላ፣ እነ ባልቻ አባሰፎ፣ እነ ማን ነው እሱ ሃጫሉ ሁንዴሳ፣ እነ አሊ ቢራ፣ እነ ደራርቱ ቱሉ፣ እነ አብዲሳ አጋ እቺ ነገር ሰርቫይቭ ያረጉት ያቆመው እኮ ኦሮሞ ነው። ቅድም እንዳልኩሽ ጂኦግራፊ ፕሌን እኮ የሚያርፈው ኦሮሚያ ውስጥ ነው። አንድ ነገር ልንገርሽ፣ ትግሬ ቢገነጠል ኢትዮጵያ አለች፣ ኤርትራ ተገንጥላ ኢትዮጵያ አለች፣ አማራ ቢገነጠል ኢትዮጵያ አለ፣ ደቡብ ቢገነጠል ኢትዮጵያ አለ፣ ሁሉም ክልል 11ዱም ቢገነጠሉ ኢትዮጵያ አለ። ኦሮሞ ቢገነጠል ግን ኢትዮጵያ የምትባለው የለች። ልደቱ አያሌው ሪፈር አድርጊ ምርጫ 2002 ክርክር ላይ ካርታ ይዞ መጥቶ አይተሽ ተው እንዴ ልደቱ ራሽናል ቻሌንጅ አደረገ። የዚህ ሀገር ህልውና ተንጠላጥሎ ያለው ኦሮሞ ላይ ነው። ኦሮሞ አልፈልግም ታዲያ ኢትዮጵያ ትበተናለች፣ ኦሮሞ አንድ እንሆናለን ታዲያ ኢትዮጵያ ትቆማለች። አንድ ሁለተኛ
ስንት ፐርሰንት ኦሮሞ ነው ትግራይ ያለው? ስንት ፐርሰንት ኦሮሞ ነው ደቡብ ያለው? ስንት ፐርሰንት ኦሮሞ ነው አማራ ክልል ያለው? 15 ሚሊዮን ብሔር ብሔረሰብ በኦሮሞ ውስጥ ታቅፏል። ከዛ ውስጥ ምናልባት 7 8 10 ሚሊዮን አማራ ነው። የሰማሽ ነው? ኦሮሞ ያልተዋለደበት ብሔር አለ ወይ? ኦሮሞ ያልተዋሰነው ክልል አለ ወይ? በራያ በኩል ከትግራይ እንዋሰናለን። ምክንያቱም ወሎ ማለት ኦሮምኛ ተናጋሪ አማራ ነው። ኦሮምኛ ተናጋሪ ማን ነው? አማርኛ ተናጋሪ ኦሮሞ። ኦሮሞ የኦሮሞ ደም ያልተዋሃደበት አንድ ነገር ስትጠቅሽ ወያኔ ስትመታ መቀሌ ገባች አይደለም? ፋኖ የሚባለው ጃዊሳ ቡድን ሲመታ ከአዲስ አበባ ሮጦ የሚገባው የት ነው? ባህር ዳር ይገባል። ሲዳማዎች ክልል ይምጣልን ብለው ገቡ ባሉ ጊዜ ሮጦ የት ነው የገቡት? ሐዋሳ ነው የገቡት። ወላይታዎች ሲያምፁ ሶዶ አላቸው። ኦሮሞ ግን ቢመታ የት ነው የሚገባው? እስቲ ንገረኝ። መሄጃ ያለው እኮ ምስኪን ነው። ምክንያት የት ሄዳ? አሁን እኔም ብትመጪ የት ነው ሄደው? አርሲ ትሄዳለህ? አርሲ ኦሮሚያ ነው እኮ ከኦሮሞ ነው። የት ነው ሄደው? ይሄ አባቶች ምድር። የአዲስ አበባ ልጅ ወዴት ነው የሚሄደው? የአዲስ አበባ ልጅ ኦሮሞ። እስቲ አንድ ጥያቄ ልጠይቅህ። በሞጋፈቻ እኔ ወዴት ነው የሚሄደው? አንቺ በሞጋፈቻና በጉዲፈቻ ኦሮሞ ትሆኝና ኦሮሞ አግባብ ስላለው ማለት ነው ትኖሪያለሽ እዚህ። ምን ችግር አለው? አይ ምን ችግር አለው? ትኖሪያለሽ ነው የምልሽ። ምክንያቱም አዲስ አበባ የሚባል ብሔር የለም። ሀገር እኮ የሚመራው በህገ መንግስት ነው አይደለም? ህገ መንግስቱ ደግሞ የኢትዮጵያ ብሔር ብሔረሰብ ይላል። የኢትዮጵያ ምን ይላል? ብሔር ብሔረሰብና ህዝቦች። አዲስ አበባ ነኝ ቢል አንጋሳ እንደተናገረው ክፉ ነገር ነው የሚለጠፍባችሁ። ኦሮሞ መጥቶ ወልዶ አማራ መጥቶ ወልዶ ወይ ትግሬ መጥቶ ወልዶ የጣላቸው አባታቸውን የማያውቁ ልትባሉ ትችላላችሁ። እኔ ያን አይደለም ነው። በነገራችን እኔ ያንን አይደለም። እሳቸው የተናገሩት ያቅማቸው ነው። ቆይ አፍ ሲከፈት ጭንቅላት ይታያል የተባለው እሳቸው ላይ። በእናትሽ አታስቁሚኝ። ህገ መንግስቱ ብሔር ብሔረሰብ እኮ ይላል። ስለዚህ ብሔርሽን መጥራት የግዴታ ነው። በጋዋ ይኸውልሽ ተልባ ብንጫጫ በአንድ መቆጫ አይደለም የሚለው ብትንጫጪ ከህገ መንግስቱ ውጪ ሆነች። እኔንና ቤተሰቤን ተንትነኝ እስቲ። አንቺና ቤተሰብ ፍሬዘር ነጋሽ ቱራ ኦሮሞ ነው አይደለም? በእናትሽ ደግሞ አማራ ሆነሽን አውቃለሁ። ዘር ደግሞ የሚሄደው በአባት ነው። ዘር ደግሞ ልጆችሽ የምርጫ ጉዳይ ነው። እንደ ህገ መንግስቱ ይምረጡ። አንቺ ኦሮሞ ተሆንሽ አባታቸው ትግራዋይ ተሆነ ወይ ደግሞ አማራ ተሆነ ወይ አማራ ወይ ትግራዋይ ኦሮሞ ተሆነ አባታቸው ኦሮሞ ነው የሚሆነው። እንደዚህ ነው ኢትዮጵያዊነት የተቆላለፈው። እንደዚህ የተቆላለፈውን እንግዲህ ለማስተካከል ህገ መንግስቱን እናስተካክለው። ማንኛውም የሀገሪቱ ህገ መንግስት ነው። ህገ መንግስት ጠባቂ ደግሞ መከላከያው ነው። ሁሉ ህጎች፣ አዋጅ፣ ደንብ፣ መመሪያ ምናምን የምትይው ከህገ መንግስት ነው የሚመነጨው። ህገ መንግስት ክልስ የሚባል ነገር የለው። ድብልቅ ቡራቡሬ እንዳንቺ ሾው ደግሞ ማን ነው ህብር ነው። ህብር የሚባል ነገር የለው ህገ መንግስቱ። ሃርመኒ የሚባል ወይ ደግሞ ህብር ወይ ደግሞ ምንድነው እሱ የሚባል ነገር የለው ህገ መንግስቱ። ህገ መንግስቱ በኦሮሞ ነው የሚያገሽ፣ በአማራ ነው የሚያገሽ፣ በጉራጌ ነው የሚያገሽ፣ በትግሬ ነው የሚያገሽ፣ በ86 ብሔር ብሔረሰብ ከዚህ ውጭ ሆናለሁ ብትይ ሌት ተቀን ፎክረሽ ሌት ተቀን ስጮይ ታድራለሽ እንጂ ከህገ መንግስቱ ውጭ ምንም አትሆኝም። ስለዚህ አዲስ አበባ ስትይ አዲስ አበባ የሚባል ብሔር ታለ ፍጠሩና አዲስ አበባ የሚባል ብሔር አለ 87ኛ አድናርጋችሁ የሰማሽ ነው። ግን አሁን አንተ በምትለው መንገድ ህገ መንግስቱን እንቀይረው። በቃ ህገ መንግስቱን እየመዘዙ መለያየት ያዋጣናል ወይ? መለያየት ሁል ጊዜ ለአውሬ ለጅብ ያጋልጥሻል። ነገር ግን አልለያይም ብለሽ ለእግር አጣቢነት ለቤት ሰራተኝነት ወይ ለዘበኝነት የምንንቂው ጭንቅላቴ ላይ ሻናለው የሚል ተሆነ ትለያለሽ። ልብና አድርግሽ ለማትለይ ባልና ሚስት እኮ ተፋቅሮ ተጋብቶ አንዱ ሌላውን የማያከብር አንዱ ሌላውን የሚያወርተው ይለያያሉ። እኛ እኮ በጋራ ሊኖር የሚችለው እርስ በርሳችን ስንከባበር ነው። አንዱ ሌላውን እየናቀ አይሆንም። እየናቀኝ ለኢትዮጵያዊነት ብዬ ለምን 80 90 ቦታ አትበተን እየተናኩ ለምን እየተናኩ ኢትዮጵያዊኛ ከምኖር ከልቱ እንዳጫሉ እንደሳ በቀበር ምን ችግር አለ? ስለዚህ ህገ መንግስቱ ብሔር ብሔረሰብ ህዝብ ይላል። አዲስ አበባዎችን ብትሆኑ በዛ ብሔር ውስጥ ብትገቡ አግባብነት አለው። አለበለዚያ ታገሉና ህገ መንግስቱን እንደምትፈልጉ ቀይሩ በሰላማዊ ትግል። አሁን ባንተ አተያይ ኢትዮጵያ የምንላት አማራ ናት እያልከኝ ነው? እንግዲህ ኢትዮጵያ የምንላት ምኒልክ የሰራት ኃይለ ሥላሴ የደገማት መንግስቱ ኃይለ ማርያም የሰለሳት መለስ ዜናዊ ደግሞ መጥቶ ሊበታትናት የሞከረ ኃይለ ማርያም ደግሞ የመለስን ላይ አስቀጥላለሁ ብሎ 6 ዓመት ያንገታገታት አብይ አህመድ አሊ ከጅማ የመጣው ኦሮሞ አንድ ሊያረጋት ሊሰበስባት ብሔር ብሔረሰቦች እኩል ሊያረግ የመጣባት ኢትዮጵያ ነች። ለኔ ኢትዮጵያ ትክክለኛው ኢትዮጵያ ብሔር ብሔረሰቦችን የምታቅፈው ኢትዮጵያ የጀመረችው በአብይ አህመድ አሊ ዘመን መንግስት ይመስለኛል። ምናልባት እኔ እድሉ ገጥሞኝ በለስ ገጥሞኝ ተያዝኩ። በኔ ዘመን ደግሞ ሁሉን እኩል አድርጌ ብሔርተኝነትን በህገ መንግስት አግጄ ሲናሻው ጠቅላይ ሚኒስትር የሚሆንበት ሁሉ በሀገሩ ዘና ብሎ የሚሰራበት ኢትዮጵያ ላመጣ እችላለሁ።
መቼ ኦሮሞውን መጸዳዳት ያስተማር እኛን የሚል አመለካከት ዲስማንትል ዋ ብሎ በመከራ ሀ ብሎ ሎሬ ጸጋዬ ገብረመድህን እንደዚህ ይላል። ሰው የሚማረው ይላል ወይ በፊደል ሀ ብሎ በፊደል ዋ ብሎ በመከራ ወይ በሳር ወይ በአሳር ነው ሰው የሚማረው። እነኚህ ጋጋታ መተተኞች የድንጋይ ዘመን ሰዎች ወጥቶ ማህበረሰብን እንደ ማህበረሰብ የሚሳደቡ ፋኖን የሚሉ የፋኖ ግብር የሌላቸው አማራን የሚሉ የአማራ ግብር የሌላቸው ጉሽ ጠላ ጠጥተው ተነስተው ጓ የሚሉ አረቂያም በ11000 ኪሎ ሜትር ኑሯቸውን አድርገው ታስፈለገም ደግሞ እንደ ዳዊት ወልደ ጊዮርጊስ ዘመናቸውን አቃጥለው በሽበት ዘመን በሽምግልና ዘመን መምከር ሀገር አንድ ማድረግ ሲገባቸው የእሳቸው ሽበት የድንጋይ ላይ ሽበት ነው። የድንጋይ ላይ ሽበት ድንጋይም አንዳንድ ጊዜ ይሸብታል። የድንጋይ ሽበት ያላቸው ሰዎች ወይም ደግሞ እንደ አንዳርጋቸው ጽጌ ስናጨበጭብላቸው የነበሩ ኢትዮጵያዊነት ለነሱ ከነሱ በቀላስ አረምላቸው ትግሬ ሲመታ ትግራይ ዲስማንትል ሲሆን የትግራይ ሴቶች ዳዴ እያሉ ሲያለቅሱ ልጆቻቸው ሲረግፉ ሃይ በለው አሻሸ ገዳሙ የሚመቱ እነሱ ግን ሆድ አባውን አይደለም ብቅል የሚያወጣው የነሱ ሚሉት ብሔር ሲነካ በመከላከያን በለው ፍጨው ቁረጠው ግደለው የሚሉ የትጥቅ ትግል ኢንከሬጅ የሚያደርጉ ኢሬሌቫንት የሆኑ ሰዎች ፕሮፌሰር ብርሃኑ ነው እኮ የአንዳርጋቸው ጽጌ ያረጋል እንዴ? ፕሮፌሰር ብርሃኑ እኮ ከመንግስት ጋር እየሰራ ነው ያለው እንዴ? ከአለቃው አፈንግጦ ምን እንደሚፈልግ ባላቀም ነው ጡረታ ለምን እንደማይወጣ እንኳን አላቀም። እንዲህ አይነት ሰዎች እንደነ እስክንድር ነጋ ኢትዮጵያ የሚሉ የኢትዮጵያን ባንዲራ ሊመጧን ይዞ የሚሮጡ ኢትዮጵያ የሚሉ ሲፋቁ ግን አማራ የሆኑ ምክንያቱም የአማራ ንቅናቄ መሪ እስክንድር ነጋ ለካ ውሸቱ ፌክ ነው። ለካ እሱ ኢትዮጵያ ጃልመሮ ሲሸፍት ኢትዮጵያ ብሎ ለምን ጃልመሮ ጋር አይደለም? ጃልመሮ አይደለም ከአማራ ንቅናቄ በፊት ጫካ የገባው እስክንድር ኢትዮጵያዊ ሆነ ሄዶ ጎጃም ጎንደር ከሚወሸቅ ቀድሞ ጃልመሮ ለምን ጆይን አላደረገም? ወላይታዎች ክልል መሆን እንፈልጋለን ብለው ከመንግስት ጋር ሲጋጩ ኢትዮጵያ ብለው ለምን ወላይታ አይደለም? ሶማሌዎች አብዲ አሊ በታሰረ ጊዜ እንደውም ብሎ እንትን በሚሉበት ጊዜ ሶማሌ ተነካ ብሎ ለምን ብሎ አይደለም? የሱ ኢትዮጵያ አማራ ነች። ገባሽ? ሲፋቅ ይኸውልሽ ኢትዮጵያ የሚሉ ሰዎች ሲፍቂያቸው በትክክል አማራ ናቸው። እኔ አንዳንድ ጊዜ እንደዚህ ጠይቃለሁ፣ ብሔርሽ ምንድነው? ቆንጆ ብሔር ምንድነው ብዬ ስጠይቅ ኢትዮጵያ ታዲያ አማራ ነው ማለት ነው እላለሁ። ትክክል አይደለም። ለምን እንደዛ ምን ታውቂያለሽ? የነሱ ሳይኮሎጂ የተገነባው በዚህ ስለሆነ ሲፋቅ እኔ እኮ ይኸውልሽ ኢትዮጵያዊ ትክክለኛ ኢትዮጵያዊ ፕሮፌሰር መስፍን ነበሩ። እሳቸው ነፍሳቸው ነው እሳቸው ትክክለኛ ጄኑ ኢትዮጵያዊ ናቸው። ኦሮሞ አይንቁ፣ አማራ አይንቁ፣ ትግራይ አይንቁ፣ በአንድ አይነት ሁለተኛ መድብትኝ አንዷለም አራጌ እንደሳቸው ሁለተኛ መድብትኝ የሉም። ሁለተኛ መድብትኝ አንዷለም አራጌ እሱንም አንድ ቀን እጠራጠራለሁ ብዬዋለሁ። ይኸው በጨዋነት ኢትዮጵያ እንዳለ ከፕሮፌሰሩ ጋር ሳይስማማ ሲቀር በጨዋነት ኢትዮጵያ እንዳለ ቤቱ ቁጭ ብሏል። የሰማሽ ነው። በህይወት ያለ ብቸኛ ሰው አንዷለም አራጌ ሊሆን ይችላል። እሱም ሲፋቅ አማራ ይወጣበት አይወጣበት ጊዜ የሚፈጀው ጉዳይ ነው። እግዚአብሔር ይርዳው። ልደቱ አያሌው ላት ፍሊጥሩ በቅንጅት ጊዜ እኮ ልደቱ አያሌውን ምናምን የነካው እንጨት አድርገው ነበር። ግን ስቲል ሰርቫይቭ አድርጎ ቆሞ ያለው እሱ ነው። እሱም መቼ ወደ አማራ አልገባም፣ ወደፊትም ይገባል ብዬ አላስብም። ልደቱ አያሌው ባይዘወይ ምርጫ 97 ላይ ሚስ አንደርስታንድ አድርገው ነበር። ልደቱ ክደቱ ብለው ነበር። ግን ራሽናሊ አውሳየው ሂዝ ራሽናል ማለት ምናልባት በዚህ ሀገር ፖለቲካ ትንታኔ አንደኛ ጀዋር መሐመድ ነው፣ ሁለተኛ ልደቱ አያሌው ሊሆን ይችላል። በትንታኔ በነቢይነት በማስተዋል የሰማሽ ነው። ምናልባት ጀዋር መሐመድ አንደኛ ያልከው ብሔርተኝነት ጎትቶ እንዳይሆን እኔ አይጎትተኝም። ለምን ይጎትተኛል? ምንድነው መለኪያ? በእናቴ አማራ ነኝ በአባቴ ኦሮሞ ነኝ ብዬሻለሁ። ለወት ስታካፍኝ ኦሮሞ አራቲን ልደቱንና ጀዋርን መለኪያው ልንገርሽ። ጀዋር መሐመድ ዩቲዩብን ተከታታይ ከጎፈሬ ዘመን ጀምሮ ስሙ እንደሚያጠልሽ ላይ ጀዋር መሐመድን ምድረ ሰገጤ የሚጠላው አንደኛ እስላም ስለሆነ፣ ሁለተኛ ደግሞ ኦሮሞ ከሁለቱ የተነሳ ነው የሚጠላው። የጀዋር መሐመድን ፖለቲካዊ ትንታኔ ሀገሪቱ ዛሬ ያለችበትን እንደ ነብይ ተናግሮታል። ጀዋር መሐመድ እየተነተነ አንድ ባል እንደ ነብይ ተናግሮታል። አንደኛ። ሁለተኛ ዝም ብሎ የደንቆሮ ለቅሶ አይደለም። የተማረ የተመራመረ በፖለቲካል ሳይንስ ዶክትሬት ፕሮፌሰር አለን ከሚሉት በላይ እንዲፈትፍቶ የሀገሮችን ተሞክሮ ሊያስቀምጥልሽ የሚችል ሰው ነው። ሶስተኛ ጄኒውን ነው። አፈጩቤ አፈቅቤ ልበጩቤ አይደለም። ጀዋር ሊሰድብሽ ታሰበ ይሰድብሻል፣ ሊገልም ታሰበ አይልም እንጂ ይገልሻል ይልሻል። ጄኒውን ነው። የአፉ ቃልና የልቡ ሐሳብ በእግዚአብሔር ፊት ትክክል የሆነ ሰው ጀዋር። ኦሮሞነቱ ስባ አይደለም። ይሄ ብቻ አይደለም። ጀዋር መሐመድ በአንዲት ኮምፒውተር ሚሊዮን የኦሮሞ ወጣትን ያነቃነቀ ጀግና ነው። 11000 ኪሎ ሜትር ላይ ሆኖ የሰማሽ ነው። ኢንፍሉዌንስ ያደረገ ሼክ ያደረገ ነው። ሂ ካን ዲሊቨር ምላስ ብቻ አይደለም። ጀዋር መሐመድ በእጁም ይሰራል።
የነቀነቀ ሰው ነው ጀዋር መሐመድ የኦሮሞ ወጣት ዛሬ ቢነሳ ሞቢላይዝ ሊያደርግ የሚችል ሰው ነው ተከበብኩ ብሎ ቴክስት ባረገ ጊዜ ከአንድ ፌስቡክ ቴክስት ተነሳ ምን ያህል ህዝብ እንደተናጣ የተሻለ ነው በቃ ተከበብኩ ነው ያለው ራሱን ለመከላከል ማረጉ ደግሞ ትክክል ነው ምክንያቱም ሰው የመጨረሻ ሀብቱ አንድ ህይወቱ ነች ጀዋር ሊሞትለት የሚችል አላማውን የሚከተል ሚሊዮን የኦሮሞ ወጣቶች ብቻ ሳይሆን ሚሊዮን የሲዳማ ብሔር ብሔረሰቦች ወጣት አሉት ምናልባት ከአማራ ውጭ ከአማራ የሚደግፈው ሊኖር ይችላል ስለዚህ መስፈርተ ጀዋር መሐመድን አንደኛ ያረኩበት ምክንያት ይሄ ሁሉ ነው ተከዳለው ሞቢላይዝ የሚያደርገው አለው ራዩን ተቀበላለው ዕውቀቱ አለው ትንታኔ አለው ማስተዋሉ አለው በዛ ላይ ደግሞ ኦሮሞማውን ጨምሪበታ የብሔር አንደኛ ሽክሽክ ሲጨምሪበት ጀዋር አንደኛ ለቶ አያለው ደረጃ መዳቢ አይደለም ሁለተኛ ማረግበት ለቶ አያለው ሞቢላይዝ ሊያደርግ የሚችለው ማን እንደሆነ አላውቅም ነው የሚሞትለት ለቶ አላው ተከብያለው ብለ ለቶ የሚሞታል አላውቅም ግን 97 ላይ ጨፈጭ ያኔ ሞቢላይዝ የሚያደርገው ነበር ያን ስሙን ቀባቡት ጥላሸት አለበሱት ልደቱ አያሌውና አይደውስ ሞቢላይዝ የሚያደርገው ያለ አይመስለኝም ግን ልደቱ ሞቢላይዝ ሊያደርግ የሚችለው እንደኔ ተማሪ ተመራመረ የማደላ ገብቶሻል አናላይዝ አድርገው ጄኒውን የሆነ ሰዎችን ብቻ ልደቱ ሊመራ የሚችለው ጄኒውን ታማኝ የሆነ ሰው አንድ ብሔር ላይ ሄዶ ቢወተፍ ግን ቢወተፍ ሞቢላይዜሽን ሊኖረው ይችላል ያስተቱ ነው ልደቱ አያሌው ከኢትዮጵያ አይደል ያለው አማራ ነኝ ብሎ አማራ ውስጥ ቢገባ ብዙ የሚሞትለ ሞቢላይዝ የሚያደርገው ነገር ሊኖር ይችላል እምነቱ ኢትዮጵያ ትክክልም ነው ታዲያ የምኒልክ ኢትዮጵያ ቢከተል ተሸውዷል አለ ተሸውዷል ምክንያቱም ህይወት የሚጀምረው ማይክሮስኮፒክ ከሆነች በማይክሮስኮፕ ከምትፈጠር የእናት እንቁላልና የአባት ዘር አይደለም ከዛ ነው ያደግሽ የምትመጪው 9 ወር ትወጫለሽ ከዛ አካባቢሽን ትማሪያለሽ አማርኛ ወይ ኦሮምኛ ወይ ትግርኛ እያልሽ ጎረቤት ቀበሌ እያልሽ ነው የምትሄጂው እሱ በአንድ ጊዜ ተነሳና ኢትዮጵያ አለ የቷ ኢትዮጵያ ከዛ ማንዴላ አላችሁ ይኸውልሽ እኛ አላልነው መቻል ነው እኔ አላልኩትም ተብሏል ልክ ነው ማንዴላ ተብሏል ችግር የለውም በወቅቱ አብራችሁ ነበራችሁ ቅንጅት ላይ እኛ ቅንጅት ላይ አንድ ላይ ነበር እኔ ለሱም ለማን ማጨብጭብ ያላቀም በወቅቱ የፕሮፌሰር ብርሃኑ አድናቂ ነበርኩ አንድ ፓርቲ ቀስተ ደመናም ስለነበር ፕሮፌሰር ብርሃኑ የሚናቅ እውቀት የለውም የሚናቅ ማስተዋል የለውም የሚናቅ ደግሞ ፓሽን የለውም በጣም ድልበር ያደርጋል ፕሮፌሰር ብርሃኑ አንደበት ብቻ አይደለም ያወጣል ለቱም እንደዛ አንድ እኮ ሉክ ለመጻፍ ብዙ ፓሽን ብዙ መትጋት ያስፈልጋል ለቱ ብዙ መጻፍቶ ጽፏል ፕሮፌሰር ብርሃኑ በጣም ድልበር ሊያደርግ የሚችል ሰው አሁን ትምህርት ሚኒስቴር ትምህርቱ እንዴት እንደቀየረ ተመልከቱ አብይ አህመድም ዘሴምቲ በ14 ዓመቱ ሸፍቶ ጠቅላይ ሚኒስቴር ፒኤችዲ እስከ መስራትና ይሄን ሁሉ መጻፍ የደረሰው ትጉ ስለሆነ ድልበር ያደርጋል ስለዚህ ደረጃ መዳቢ ባልሆንም ልቶ አያሌው ይሄ ሰሞኑን አልተከታተልኩም እንጂ አትሊስት መጻፍቶቹንም ሳረግ ባላንስ ሊያደርግ የሚችል ነው እነ ታማኝ በየነ እንኳን ኦርቢታቸውን ለቀው አማራ ውስጥ ይወተፉ ተወጥቷል እኮ እነ እስክንድር ነጋ አረንጓዴ ቢጫ ቀይ ባንዲራ ተሸክሞ ጃዊስ የነበረው ሰውዬ አማራ ውስጥ ይወተፍ ኢንተርናሽናል ኤንጂኦ ሰርቷል የሚባል እነ ሻለቃ ወልደ ጊዮርጊስ እዛ ሲወተፉ ቢያንስ ለቶ አያሌው ሄዶ አልተወተፈ whatever thought he has ገብቶሻል ትግሬ በሚመታበት ጊዜ ተቃውሟል እየሰማሽ ነው ተቃውሟል ትግራይ ለምን ይመታል ብሎ ተቃውሞ እሪ ብሏል በዛ ጊዜ ወያኔ ነው 17 ሚሊዮን በልቶ ነው ፎክ ሰርቶ ነው ተብሎ ስሙ ጠልሽታል አማራ ሲመታ ቢቃወም ነው ጉዳይ አይደለም ምክንያቱም ትግሬ ሲመታ ዝም ብሎ አማራ ሲመታ ቢቃወም ኖሮ ለቱ ተታዘበው ነበር ትግሬ ሲመታ ለመከላከያ ሲያጨበጭቡ ቆዩና አማራ ውስጥ ጃዊሳ ማለት ባይዘወይ አድብቶ የሚዘርፍ ቡድን ማለት ነው አድብቶ የሚዘርፈው ጃዊሳ ቡድን መንግስት ላይ ተወጣው ጫካ ሲገባ አማራ ህዝብ ተነሳ ብሎ ተነሱልሻ አማራ ክልሎች ተቆጣጣሩ ብሎ ተነሱ ስለዚህ ለቱን የሚቀየር ነገር አላየውበትም አማራ ቢል ችግር የለብኝም እኔ እኮ ፓርቲ በመንጀምርበት ጊዜ አንዳንድ ጓደኞቼ ምን ብያቸዋለሁ እኔ ወደ ኦሮሞ ገብቻለሁ ገና ለውጡ ሳይመጣ ወደ ጎራ ገብቻለሁ እናንተም አማራ ፓርቲና ግዙና ወያኔ እናባር የሚል ለብዙ ስም የማልጠራ አማራ ጓደኞቼ ነግሬያቸዋለሁ ፓርቲ ውስጥ አብረን ነበር ግባ ወደ አማራ ወደ ቢአደን ግባ ተቀላቀልና ከጀርባቸው ቆም እኔ ወደ ኦሮሞ ገብቻለሁ እኔ ማን ነው ኦፒዲዎችን ኢምፓወር አድርግ እናንተ አማራዎችን ኢምፓወር አድርጉ ወያኔ ትይድ ከዛ በኋላ እንገናኝና የምንፈልጋት ኢትዮጵያ እንሰራለን ብያቸዋለሁ ለቶ አያሌው እሺ ብሎ አይደለም ያነ ሌሎች ወንድሞች ምናልባት ስም በጠራ የተከበሩ አቶ መሐመድ አሊ መሐመድ አባቃው ታጋለሽ እሱንም ብያዋለሁ እንቢ ብሎኝ አልገባም እኔ ብሔርተኝነት ውስጥ ብሎኝ እንቢ ያለው ቢገቡና ኢምፓወር ቢያደርጉ ጥሩ ነበር ይመጡና ወካ አድርገን እዚህ እነሱም ይምጡ ወይ ደግሞ ወደ ጎሃ ጽዮን ወደ አባይ ሄደን አባይ ላይ ስምምነት እንፈርምና ታይዘን 4 ኪሎ በጋራ እንመሰረታለን እንችላለን የፋኖ ጥያቄ የአማራ ህዝብ ጥያቄ ነው ብለህ አታምጥ ፋኖ ማለት እንደው ታያለሽ ያ በገዛ ፍቃዱ ፋኖ ማለት ትርጉሙ ራሱ በገዛ ፍቃዱ ማንም ሳያስከድደው እንቢ ብሎ ጫካ ገባ ለመብቱ እንቢ ያለ ነው ገባሽ እኔ ትክክለኛ ፋኖ ማቀው
ጎንደር ላይ ወያኔ የኦሮሞ ወጣት ከወያኔ ጋር ጎሮሮ በጎሮሮ በሚተናነቅበት ጊዜ ታንክን በኮብልስቶን በሚገጥምበት ጊዜ ስናይፐርን ገብቶሻል በእጅ በቦክስ በሚገጥምበት ጊዜ በአደባባይ በጎዳና ዳር የሚፈሰው የኦሮሞ ደም ደሜ ነው ያለው ነው ትክክለኛ ፋኖ ነው። እነሱ ናቸው ካሁንም ጫካ የገቡት እነሱ ናቸው ብዬ እንዳልሽ መሪያቸው እስክንድር ነጋ ነው። አዳምጪኝ የመሳይ መኮንን ሪፈር አድርጊ መሳይ መኮንን ደረጃ ብትወልድ እኛም እናውቀው ሀገር ቤት የአማራ ንቅናቄ መሪ የፋኖ መሪ እስክንድር ነጋ ነው። በውጪ ደግሞ ዳዊት ወልደጊዮርጊስ ነው። ከዛ ውጪ አንዳርጋቸው ጽጌ መጥቷል። አንድ ቡድን እየመራ ወደ 5 ቦታ ተከፍሏል። ዶክተር ዮናስ የሚባል መጥቷል። መሳይ መኮንን መሳይ ሳይሆን ማነው ደረጃ ብትወልድ በሚዲያው የታወቀ ኢንፍሉዌንሻል ሚዲያ ነው ታውቂያለሽ። እነዚህ ሁሉ አማራ ናቸው አይደል? እኔ አማራ ሆኑ ሌላ ብሔራቸው መጥቷል። ስለዚህ የአማራን ትግል ማንንም ይምራው ፋኖ በእናትሽ አጨርሽኝ። የፋኖ መሪ የሚባለው ሌጋል የሚባለው ሀገር ቤት በእነሱ እስክንድር ነጋ ነው። የውጭው አመራር ደግሞ ዳዊት ሻለቃ ዳዊት ወልደጊዮርጊስ ነው። ተመልከች ይሄን ቡድን የሚመራው እስክንድር ነጋ በሚሊኒክ ጋዜጣው ምን እንዳለ ታውቂያለሽ? ከ20 ሚሊዮን ኦሮሞ ይልቅ 1 ሚሊኒክ ይበልጣል አለ እስክንድር ነጋ። ሪፈር ምንድን ያለው? ከ20 ሚሊዮን ኦሮሞ በላይ 1 ሚሊኒክ ይበልጣል። ማስረጃ አለ። ሚሊኒክ ጋዜጣ ሂጂና ፈልጊና አንብቢያ። እኔ ምን አውቃለሁ? እኔ እኮ በአይኔ ያነበብኩት ነው የምነግርሽ። ሀሜት አይደለም የምነግርሽ። ጋዜጣውን እኔ ተንኮለኛ ስላልሆንኩ አላስቀመጥኩትም። ፈልጊ ሂጂና። ዳዊት ወልደጊዮርጊስ ኢትዮጵያ ማለት ኢትዮጵያን የሰራው አማራ ነው፣ ኢትዮጵያ ማለት አማራ ነው፣ አማራ ማለት ኢትዮጵያ ነው ብሎ ያስቀመጠ የድንጋይ ዘመን ሰው ወደ ኋላ ተመልሶ ማለት ነው። እንግዲህ ይሄ ስትራክቸር እኔ ማቆ ፋኖ የዚህ ንቅናቄ መሪ ከመጀመሪያው ጀምሮ ሲያቦካካ የነበረው የኢትዮ 360 ዋና መሪ ቀንደኛው ሀብታሙ አያሌው ግርማ የሺጥላ ነፍሱን ይማርና ከመገደሉ በፊት ግርማ የሺጥላ የሚባል በአማራ ብልጽግና ውስጥ ያለ ኦሮሞ በተገኘበት ይገደላል። ከአንድ ሳምንት በኋላ ግርማ የሺጥላ ተገደለ። ከተገደለ በኋላ ምን እንዳለ ታውቂያለሽ? ያስገደለው አብይ አህመድ ነው አለ። ሜዳቸውን የማያውቁ ሰዎች ትልቁ ሜዳቸው ሀብታሙ አያሌው የነሱ አጋር ነው። $1 ሚሊዮን ተሰብስቦ አብዛኛውን እጅ ሀብታሙ አያሌው መሰለኝ ይበላው ኢትዮ 360 ይበላው። ስለዚህ ተመልከች ሀብታሙ አያሌው ምን አለ? ኦሮሞ መጸዳዳት ያስተማር ነው እኛን አለ። ድመት እንኳን በምትጸዳዳበትና የተጸዳዳችውን በአቧራ በምትሸፍንበት ምድር ላይ ኦሮሞ ሽንት ቤት እንደ እንደሚቀመጥ ያስተማረው እሱ። ራስህ ሰምተህ ነው በጆሮ ያልሰማሁትን ነው እንደ እና የምናገረው ሀሜት ነው የምናገረው። ምን አላቸው ስማቸው? ከሀብታሙ አያሌው ጋር የመንግስት ጋዜጠኛ ነበር። እንዴት ነው ጋዜጠኛ እንዳደረጉ ተናገሩ። ከልደቱ አያሌው ጋር ክርክር ገጠሙና ይሄ በአይኔ ያየሁትን ነው በጆሮ የሰማሁትን ነው ማለት። ልደቱ አያሌው አንድ ማህበረሰብ ሊጠራ በማይፈልግበት ቃል ጋላ እያልክ ለምን ትጠራለህ? ትክክል አይደለም አሉ። ምን አላቸው ስማቸው? ጋዜጠኛው ምን እንዳለ ታውቂያለሽ? ከምኒልክ ዘመን ጀምሮ ይሁን እስከ ዛሬ ጋላ ነው የሚባሉት። ይሄ ጋላ የሚለው ቃል በህገ መንግስት አልተሻረ በስተቀር አሁንም ጋላ ማለት ነው የምንቀጥለው። ግብራቸው የሚገልጠው ጋልነትን ነው። ጋላ ደግሞ ማለት ጨካኝ አረመኔ ማለት ነው። እየሰማሽ ነው? ስለዚህ ከሚዲያቸው ጀምሮ በውጭ ሀገር ዶላር ከሚሰበስቡ ከለማኞቹ ጀምሮ ጫካ እስካሉት እስከ እብዶቹ ጃዊሳ ማለት ቀሚ ቡድን ማለት ነው። እስከ ቀሚ ቡድን ድረስ ግብራቸው ብሔር ብሔረሰቦችን የምታዋርድ ኦሮሞን ጋላ መንግስት ደምሰን የአባታችን ምኒልክ ቤተ መንግስት 4 ኪሎ እንቆጣጠራለን የሚል ቡድን እኔ ፋኖ ነው የአማራን ህዝብ ይወክላል ብዬ አላስብም። ራሳቸውንም የማይወክሉ የድንጋይ ዘመን ሰዎች ናቸው። ከዚህ በላይ ማስረጃ ምን ላቅርብልሽ? ሚዲያ ሪፈር አድርጊና ይኸው ይሄ እኮ በድብቅ ጓዳ ውስጥ አይደለም በአደባባይ ዓለም እያያቸው የነሱ ደጋፊ ዲያስፖራ እትኩድቢ ዋሽንግተን ዲሲ ዩሮፕ ማከል ተሰብስበው እንዳሉ ታውቂያለሽ? በአይኔ ያየሁትን ነው የምልሽ። ጠላታችን የኦሮሞ ህዝብ ነው፣ ጠላታችን የትግራይ ህዝብ ነው ያሉት ነው። ጠላታችን ጠቅላላ ኢትዮጵያ ነው። ጠላታችን ጠቅላላ ኢትዮጵያ ነው። ስለዚህ አማራ ተረዝ ኢትዮጵያ ማለት አማራ ነው ወብሎ ማለት ላይ እንደባለሉሻል። ስለዚህ ኦሮሞን እየተሰደበ አትሊስት እኮ ፖለቲካሊ ዚያር ሬሌቫንት ምን የሌላቸው ሰዎች አብይም ቢጠሉ ያግባብ ነው። አብይ የሚባል ጠቅላይ ሚኒስትር ትክክል አይደለም ጨቁን ሆኖ ያግባብ ነው። ብልጽግና የሚባል ይሄ መደመር ፊሎሶፊ አንፈልግም ያባት ነው። ሶሻል አማራ በኦሮሚያ ክልል በሌላ ክልል ተገደለ ያባት ነው። ኢኮኖሚካሊ ላሽቀናል አብይ አህመድ አዋርዶናል እንዋጋው እንገልብጥ ያባት ነው። የኦሮሞ ህዝብ ሰፊው ህዝብና አብረን ተሰለፍ፣ ሶማሌ ትግራዋይና አብረን ተሰለፍ፣ ብሔር ብሔረሰብና አብረን ተሰለፍ ብሎ ሞቢላይዝ አድርጎ ጠመንጃ ማንሳት ያግባብ ነው። እኔ ለጠመንጃ ማንሳትም ግራውንድ አለኝ። ለምን ጠመንጃ አነሳው ልጅ ሰው ከተበደለ እኔም በምን ጠመንጃ አነሳለሁ? ግን ኦሮሞን ተሳድቦ 4 ኪሎ ተመኝቶ ይሆናል እንዴ? አይሆንም። እኔ እንደውም አንዳንድ ጊዜ እንደዚህ እላለሁ፣ ቀበሮ ወይ ተኩላ የበሬ ቆለጥ ይወድቅልኛል ብላ ቀኑ ሙሉ ስትከተለዋለች አሉ። በሬውን አንቃ እንዳታደው ጉልበት የላትም፣ ግን ትንሽዬ የምትንጠለጠል እንዲህ የምትል ቆለጥ አለች። ዘላ ብትይዝ በሬው በካልቾልና ይደፋታል።
መሬት ይወድቅልኛል ብላ ቀኑ ሙሉ እየጎመጀች 4 ኪሎን ተይና የኦሮሚያ መሬት አንድ ሜትር መያዝ ተቻሉ። እኔ ትክክል አይደለም። 1 ሜትር ማለፍ አይችሉም ነው እኮ ማለት 1 ሜትር። አንደኛ። ሁለተኛ የብሔር ብሔረሰብ ጦር መከላከያ የመጨረሻ የሀገሪቱ ህገ መንግስት ጠባቂ መከላከያ ነው አይደለም። በትግራይ ላይ በወያኔ ጦርነት በታወጀ ጊዜ ጠቅላላ ብሔር ብሔረሰብ ሲዘምት ይሄ ቀማኛ ቡድን ጫካ ውስጥ ተሸሽጎ መከላከያን በጀርባ እየመታ ጥቁር ክላሽ ጠቅላይ ሚኒስትሩ እኮ በፓርላማ ላይ የተናገሩት ነው። ጥቁር ክላሽ መከላከያ እጅና ይሄ ጃዊሳ እጅ ብቻ ነው ያለው። ፋኖ ነኝ የሚለው የሚፋኖ ቡድን ማለት ነው። ይሄ ጥቁር ክላሽ ከየት መጣ? መከላከያን ጀርባውን እየመቱ መከላከያን እነሱ ሊታደገ ነው። ይሄ ቡም የሚል ቡድን እኮ ብሔር ብሔረሰብ ባይሰለፍ ኖሮ አንበርክካ እኮ ወያኔ ጀርባውን አቀልጥማ አስፈንድዳ ትገርፈው ነበር እኮ። ብሔር ብሔረሰብ ሳይሰለፍ የት ነበረ ወያኔ? ሰሜን ሸዋ ስደርስ ነበር። የት ነበር ወያኔ? እስከ ጎንደር ለመዛቅ ትልቅ ሲቀር ዲስማንትል ስታረጋቸው ከብቶቻቸውን እያረደች ስበላ ሊጥ ወሰደችብን ሲሉ የት ነበር? ይሄ ቡድን የት ነበር? ይተዋጋን ነበር። መጣ። ለምን አላቆምም? አብይ አህመድ አሊ ዩኒፎርም ለብሶ እስኪዘምትበት ጊዜ ድረስ ይሄ ቡድን ከሞተ መከላከያ ላይ ጠመንጃ እየነጠቀ ሲያገኝ ተደብቆ መከላከያ እየመጣ ዘራፊ ቡድን ነው። ጠመንጃ በዛ አጋጣሚ እጁ ላይ ገባ። አሁን ደግሞ እንደ ጀግና ጓብሎ ተነሳ። ይሄው ውርደት ነው ያተረፉት። በዓለም አጭሩ ጦርነት በሁለት ቀን ከተማ ይዞ የሚለቅ ፖለቲካ አናሊሲስ የጦርነት ስትራቴጂ እንኳን የላቸው። ሆን ብሎ መከላከያ ለቀቀላቸው። ሚስጥሩ ልንገርሽ፣ እኔ የሚመስለኝ እንደው ሆን ብሎ መከላከያ ከከተማ ወጣና ተራራ ቁጭ አለላቸው። ጃዊሳው ጃው እያለ ገባ። ተቆጣጠርኩ አለ። ልክ ከተማ ሲገቡለት መከላከያ ዞር አለና አፍንጫው ሲለው ተነጋገሩና ውርደት ነው አሉ። ንግግራቸውንም ሰምቻለሁ። የአመራሮቻቸው ሊንኩን ልክልሽ ይቻላል። ተዋርደናል፣ አልቻልናቸውም። አሁን ተሸነፍን ብለን ጫካ ብንገባ ህዝቡ በእኛ ላይ ትረስት የለው። ምን እናድርግ? ከተማ እንዳይወድም ብለን አፈገፈግን ብለን ለሽን በል በአራዳንፉ እውነት ቢሆንስ አቶ አበባየሁ የአመራሮቻቸውን ድምፅ ነው እኮ የሰማሁት። ፌክ ምርት ነው። አመራሮቻቸው ሲንግል ስም መጥራት አልፈለግም። ተናያሮ ነው እኮ ከተማ ሊለቅ መጀመሪያው ለምን ከተማ ገባ? ከተማ ሲገባ መከላከያ በድሮን ይሁን በስናፐር ይሁን በዱሽካ ከተማው እንደሚመጣ አይደል እንዴ? የትግራይ ከተሞች አልተመቱም እንዴ? ገባሻል? አልተመቱም ወይ? ትግሬዎች ወያኔዎች የጦርነት ስትራቴጂ ስለሚያውቁ መከላከያ ልክ መቀሌ ሲደርስ ምን ያደርጉት? ተንቤን በረሃ ነው የወረዱት። ገባሻል? ምክንያቱም ከተማ አንደኛ ህዝባቸው ማስመታት አልፈለጉም። ገባሽ? ሁለተኛ የከተማው ውጊያ አዋጣን ብሎ አስቡ። እነኚህ ከጫካ ምን ሊሰሩ ነው ጃው እያሉ ከተማ የሚገቡት? ከተማ ሲገቡ መከላከያ ከተማ እንደሚመጣ አይሁን አቁማ ደንቆሮች ናቸው። አገኘም ብሎ ሊዘርፍ ነው፣ ፍራሽ ሊዘርፍ ነው የሚሮጠው። ጠጅ ቤት ቢራ ሊዘርፍ ነው የሚሮጠው። ገባሽ? ለመዝረፍ ነው የሚሮጠው። ዘርፋለሁ ብሎ ሲገባ መከላከያ ከበበውና አፍንጫው ሲለው በሁለት ቀን ውስጥ የአህያ ፈስ የሉ። አሁንም የሉ ባይዘው ፉከራቸው ያለው ሚዲያ ላይ ብቻ ነው። ጅብ ከጉልበቱ በላይ ድምፁ ይበልጣል። ታውቂያለሽ? ጅቦች ናቸው፣ ቡዶች ናቸው። ድምጻቸው እኔ አሁን ቲክቶክ ላይ ላይቭ እገባለሁ። መጣን ደብረዘይት ድረስ ይላል ኮተን ስቀልና አስፈራራለሁ። የተናገርክ ወይም የተሳደብክ ያለው ቡድኑን ነው እንጂ የአማራን ህዝብ አይደለም። እኔ እንኳን የአማራን ህዝብ ፋኖ የሚባለውን አልሳደብ። ለምን ሳደባለሁ? እኔ ፋኖ ማቀው በር ጊዜ በታሪክ ስንሰማ ፋኖ ተሰማራ እንደ ወቺማኒ እንደ ቼ ኩቬራ የብሔር ብሔረሰቦችን መብት እስከ መገንጠል እኮ መጀመሪያ ያወጀው እኮ ዋለሊ መኮንን ዋለሊ መኮንን እኮ አማራ ፋኖ በዛ ወቅት እንደ ቼኩቬራ ማለት ከሀገሩ አርጀንቲና ነፃ ወጣ፣ ኪዩባ ነፃ ወጣ፣ ሶስተኛ ሀገር ነፃ ወጣለሁ ብሎ ሲሄድ ነው የሞተው። ሪስፔክት ኦፍ ብሔራቅ ቋንቋያቅ ዘራቅ ለሰው ልጅ ነው የታገለው። ፋኖ እኮ ማቀውኔ ለሰው ዘር የሚታገል እንጂ ለአማራ ብቻ የሚታገል አይደለም። ስለዚህ እንኳን የአማራን ህዝብ እኔ እነሱንም ቢሆን እኮ አልሳደብም። ሐቁን ስለምናገር ለምን ሳደባል? ስድብ አይመጥንም። ሐቁ ዶማ በትዩ ስድብ ነው እንዴ? አካፋ በትዩ ስድብ ነው እንዴ? ስለዚህ እንኳን የአማራን ህዝብ ፋኖን ራሱ አይወክሉም ነው የምልሽ። ጋላ ብሎ የሚሳደብ ፋኖ አላውቅም። ታለም ፎርሿል። ያ ፋኖ አይደለም፣ ደደም ነው፣ መሀይም ነው፣ የድንጋይ ዘመን ሰው። ፋኖን ያስቆጣው አንዱ ጥያቄ አው ፋኖ ናቸው ብለሽ ወስደሻል። እየነገርኩሽ ፋኖ ማለት ብሔር ብሔረሰብን አይጠላም። አማራ ማለት ብሔር ብሔረሰብን አይጠላም። ከዚህ ብሔር ውስጥ ወይ ደግሞ ከዚህ ቡድን ውስጥ የወጡ አደረጃጀቶች አንደኛ ደንቆሮች ናቸው አልኩሽ። ፖለቲካሊ ኢሬሌቫንት ኦሮሞን ጠርቶ አላኪሎ ወዶ ይሆናል። ብሔር ብሔረሰብ አትሊስት አንድ ትንሽ ብሔር እንኳን ሳይዙ ብቻቸው መጥተው መግባት ይችላሉ እንዴ?
ወያኔ ብትሆን እኮ ወያኔ የመጣችው እኮ ኦሮሞን አደራጅታ በእነ አባዱላ መሪነት አይደለም ቢአድንን በእነ በረከት ስምዖን ቢአድን የደቡብን በእነ ኃይለማርያም መሪነት አደራጅታ ነው የመጣችው ብቻዋን ትግሬ ጠመንጃ አለኝ እገዛለሁ ብላ እኮ አልመጣችም አደራጅታ ነው የመጣችው እነዚህ እኮ ሲንግል ብሔር እኮ አላደራጁም አንቺ አላደራጁም ኢቭን ወለየን ምናምን ቤት ወለየ አይበቃም ጎረቤት ብለው እንኳን ወለየን እንኳን የሚያዋርዱ ናቸው ወለየ አማራ አይደሉም ብለው ወለየን እንኳን የሚያዋርድ ቡድን ነው እስልምናን እኮ የሚያዋርድ ቡድን ነው ይሄ ቡድን እስልምናን የሚያዋርድ ቡድን የወሎ ፋኖ እንዳለ ታውቃለህ በአሁን ሰዓት ንሳ እየገቡ ናቸው ፋኖ ምሬ ወለየ ነው አይደለም ፋኖ ምሬ ወለየ ነው ጀነራል ደግሞ ማን ነው የሆነ ጥቁር እዚህ ጋር ሽበት ያላቸው ሰውዬ ወለየ ናቸው እነኚህ እስላሞች ስለማይወዱ ገብቶ ይችላል ይሄ ፋኖ የሚባለው ክሪቲካል እስላም እንደማይወድ ታውቃለህ አይደል እስላም ወለየው ደግሞ እስላም ነው ምናምን የወለየው ቤት አይበቃም ጎረቤት የወለየ ቤት አይበቃም ጎረቤት ያሏቸው እኮ ጎጀሜዎቹ ናቸው እኮ አክራሪ የጃውሳ እኔ ጎጀሜ ወዳጆች አሉ ቤት ያከራዩን ጎጀሜዎች አሉ ብራቸውን አከፍክፎ ያበሉኝ ያጠጡኝ ጎጀሜዎች አሉ ጎጀሜ ስልጣላ ጎጀሜ የዚህ ቡድን ቀማኛ ቡድን ቀማኛ ምናልባት አቶ አበባየው የፋኖ አንዱ ጥያቄ የአማራ ክልል ፋኖ አትበያቸው ጃዊሳ ማለት በቀን የሚያደባ ዱርዬ ቡድን ማለት በነገራችን ላይ የዚህ ፕሮግራም አላማ አንዱን ኮንኖ አንዱን ደግፎ ማኮንን አይደለም አንተንም ቻሌንጅ አድርጌ ወደ አንድ መስመር ላይ ፋኖ እንዳት የምነግርሽ ልንገርሻ ፋኖ እንዳት የምነግርሽ አንድ ግራውንድ አለ ሀገር የሚመራው በህገ መንግስት ነው አይደለም የህገ መንግስት መጨረሻ ጠባዩ ምሽጉ መከላከያ የፕሮግራም ቆይ በእናትሽ ይኸውልሽ ቆይ መከላከያ በለ ህገ መንግስት የሚጠብቀው መከላከያ ይሄናል ኦራል መከላከያ ገደል ይሄናል የመከላከያ ልብስ ያለብሱና ኤርትራ ይላክላቸዋል ግብጽ ትልክላቸዋል ያለብሱና ይሄናል መከላከያ ማድረግ መከላከያ ወደቀ እኮ ማለት አብይ አህመድ እኮ አይደለም ይወድቀው ኢትዮጵያ ነች ብትወድቀው ግብጽ ሸማቂ አይሏን የፕሮግራሙ አላማ ግን ችግሮችን አውጥቶ ወደ መፍትሄ ማምጣት ነው ስለዚህ እኔ ቻሌንጅ ያረኩ ሳይሆን ወይ ወደ አንድ አቅጣጫ እንድትሄድ ሳይሆን ወይ እኔ አንድ አቅጣጫ ደጋፊ ሆኜ ሳይሆን አሁን ጫካ ያሉት ፋኖ ናቸው ነው እያልሻለሽው ፋኖን ይበሉኝ ፋኖ አይደሉም ጃዊሳ ናቸው እነኚህ ቡድን ሲነሱ የጋላ መንግስት የኦነግ መንግስት ብለው ነው የተነሱት ምናልባት ኦሮሚያ ውስጥ የተገደሉ አማራዎች ሊኖሩ ይችላሉ በብሔራቸው ምክንያት አሉም ደግሞ አይደል ማገደላቸው ኦሮሚያ ውስጥ የተገደለ ተገለዋል ወለጋና ጉጂ ማገደላቸው ኦሮሞ ጃልመሮ እኛ አልገደልም እየገደለ ያለው የብልጽግና ሰራዊትና የብልጽግና ካድሬ ነው አለ አብይ አህመድ አሊ ደግሞ የኦሮሞ ነጻነት ሰራዊት የሚለውን ተወና ሸኔ ብሎ ስም ለጠፈባቸውና እየገደሉ ያሉ ሸኔዎች ናቸው አለ እሺ ጃልመሮ ነው ያልገደልኩት አለ ጃልመሮ አንድም ቀን እኮ ግደል ቁረጥ ብሎ ፎክሮ አማራን ግደል አለ እንኳን አማራን ዛባ ያላግባቡ ሻሽመኔ የነበረው ጭፍጨፋ አርሲ ነበር በእናትሽ አደባልቅብኛ ልጨርስ አይደለም ሚዛናዊ መሆን ቆይ ሚዛናዊ ሆኜ ልመጣ ነው አላለም ጃልመሮ አማራን ግደሉ አላለም ብሎ ቢሆን ኖሮ ይሄኔ በአርሲ በባሌ በሸዋ አማራ ሊገደል ይችል ነበር አላለም እነኚህ ሲነሱ እኮ የአብይ አህመድ አሊን መንግስት ትግራይ ሲዋጋ ኢትዮጵያ መከላከያ ሰራዊት ትግራይ ላይ ሲዋጋ አብቹ መሪያችን እግዚአብሔር ያከለመሳችን እነሱ አይደሉ እንዴ አብይ አህመድን እግዚአብሔር ያከለም ብሎ ዙፋን ሰርቶ ባህር ዳር ላይ አይደል ተሸክመው ይዞሩት ትግራይ ሲሆን እንደዛ ነው በቃ ቆራጡ መሪ አፄ ቴዎድሮስ ሲዘም ትግራይ ሲዘም እዚህ ሲመጣ ደግሞ የኦነግ መሪ ብርሃኑ ጁላን የኦነግ መሪ መከላከያን የኦነግ ሰራዊት አማራ ላይ ሲዘም ሲነሱ ኢትዮጵያ መነሻችን አማርያ መድረሻችን ኢትዮጵያ እኮ አግባብነት አለው ሲነሱ የጋላ መንግስት ነው አብይ አህመድ መንግስት ለነሱ አይሹ ቪዥናቸው ራያቸው አካይዳቸው እነዚህ ኢትዮጵያ መበተን ነው ይሄ ግን ኦሮሞ አጠራክሮ ኢትዮጵያ አንድ ማለት እያደለው አይደለም that is the fact on the ground ሲሚዛናዊ ነልኝ አማራ ያማራን ችግር ነገረኝ ያማራን እንደ ብሔር ጭቆና አላሰረም እንደ ብሔር አማራ ከሌላው የተለየ የተጨቆነ ነገር የለም ለምሳሌ አሁን ፋኖ ጫካ ገባውበት የሚለው አንዱ መሳሪያ አስረክብ ለምን አስረክብምና ሌላው ኦሮሚያ ለምን አያረክብ ኦሮሞ በህገ መንግስት እኮ በህገ መንግስት አሁን ማን ነው የምክር ቤቱ ምናልባት የአብይ ካቢኔ ወይ ደግሞ ፓርላማው ይሁን ብቻ የወሰነው መወሳኝ አካል ሲወስን እዚህ ሀገር የክልል ልዩ ኃይል አያስፈልግም ብቸኛው የታጠቀው ኃይል መንግስት መሆን መቻል አለበት መንግስት ደግሞ መከላከያና ፖሊስ ትግሬን ወያኔን ያሳበጠው ልዩ ኃይል ነው አማራንም ያሳበጠው ልዩ ኃይል ነው ኦሮሚያንም ያሳበጠው ልዩ ኃይል ነው ብሔር ሶማሌንም ያሳበጠው ልዩ ኃይል ነው አብዲ አሊ ያሳበጠው ልዩ ኃይል ነው ይሄ ልዩ ኃይል አያስፈልግም ብሎ ወሰኑና ከትግራይ ጀመሩ ጥቃቅን መሳሪያና ከባድ መሳሪያ ይፍቱ አላቅም ነው በኋላ ኦሮሚያም ፍታ ሲባል ፈታለው አለ ፈቱ አላቅም ነው ፈታለው አለ እነኛ ፍቱ ሲባሉ አንፈታም ዘራፍ አሉ
ልዩ ኃይሉ ወደ ጫካ ገባ። አንዳንዱ ፈቶ ሊሆን ይችላል አላውቅም። ከስጋት አኳያ ሲመስ ማን ነው የሚሰጋው? በትግራይ ድንበር ላይ ትግራይ ተፈታ፣ እነሱ ለምን አይፈቱም? መፈታቸው እርግጠኛ ነህ? ይኸውልሽ እርግጠኛ አይደለሁም። የነሱ ነፍጥ ምን አበጀላቸው? ብሔር ብሔረሰብ እኮ ባይዋጋ ኖሮ ወያኔዎች የአማራን ክልል እንትን ነበር የሚያደርጉት። ሀይዶ ታውቂያለሽ? ዱቄት ነበር የሚያደርጉት። ጠመንጃቸው ታድጓቸዋል። እነሱ ታድጓቸዋል ወይ? የታደገው እኮ የብሔር ብሔረሰብ ጦር በአብይ አህመድ የሚመራው ብቸኛው በአፍሪካ በዓለም ጦር ሜዳ ገብቶ የተዋጋው እኮ አብይ እኮ ኦሮሚያ ተወሯል፣ ሰዎቹ ደብረ ብርሃን ደርሷል ብሎ አይደለም፣ ወደ ጋሸና ነው እኮ የዘመተው። ጋሸና ነው የኦሮሞ ልዩ ኃይል ባገባበት። ስንት እኮ የኦሮሞ ደም እኮ ፈሷል። አንቺ እነሱ በጀርባ ሆኖ መከላከያ ሲመቱ ስንት ኦሮሞ ፊት ለፊት፣ ስንት ጋምቤላው ፊት ለፊት ተጋፍቷል፣ ስንት ሶማሌው ደቡብ እኮ ፊት ለፊት ተጋፍጦ ነው እኮ የአማራን ክልል ያዳኑ። አብይ እጁን ቢሰበስብ የወያኔ ሰራዊት እኮ ማን ነው እሱ? ኤርትራን እኮ ሚሳይል መጥቷል። ጎንደርን አየር ማለፊያን እኮ መጥቷል አይደል? ባህር ዳርን መጥቷል። ዱቄት ነበር የሚያደርጓቸው። ያ የነሱ ጠመንጃ አስጣላቸው እንዳላስጣላቸው። ያ አሁን አንፈታም ያለው መሳሪያ ከምን ሊያድናቸው? ከምን ሊያድናቸው? እንዲሁ ትዕቢት፣ ብረት አምላኪነት ነው። ብረት አምላኪነት ብየዋለሁ። ብረት አምላኪነት ይዴ ስሚ ልንገርሽ፣ የነጻነት ጥያቄ ቆይ በወያኔ ዘመን ወያኔ እያንዳንዱን ትግሬ ያንቺን ባለቤት ትግሬ ነው ይታጠቃ ክላሽ ሰጥቷቸዋል። እያንዳንዱን ትግሬ እኮ ክላሽ ያስታጥቃለች እኮ አዲስ አበባ ውስጥ። ያንቺ ባል እንኳን ስለማይደግፋቸው ላስታጥቁት ይችላሉ። ገብቶሻል? እያንዳንዱ ትግሬ እኮ ክላሽ ታጥቋል። የቱ ኦሮሞ ነው አንቺ ክላሽ ታጠቀው? እኔ አንድ ሰባራ ሽጉጥ ነበረችኝ፣ ሰባራ ሰንካላ ከመሬት ያገኘዋት። እሷን ህገወጥ ሽጉጥ ያስክ ብሎ እኮ አንቺ 3 ዓመት ሊያስፈርዱብኝ ነኝ መተታሞች። እግዚአብሔር ነው እኮ ታደገኝ በህገወጥ መሳሪያ 3 ዓመት ሊያስፈርዱብኝ። ማን አስታጠቀኝ? እንደኔ ወያኔ ታገላለ እንዴ? ታውቂያለሽ አንቺ ፊት ለፊት የበሬ ግንባር ሆኜ እንደኔ አብይ አህመድ አሊንና እነለማ መገርሳን ይደግፋል እንዴ? እስቲ አንድ ማካሮፍ ሽጉጥ እንኳን ቢሰጡ ምን አለ? አንድ 74 ክላሽ እንኳን አሰጡኝ። ትግራይ ቢሆን ግን እንደዚህ ነው። እኔ ትግል ትምህርት ቤቱ ማህበር አብዛኛው ሰፋፊ መሬት የያዙ የትግራይ ተወላጆች ናቸው። ስም ልጠራልሽ ይችላል፣ ጓደኞቼ ናቸው። እኔ ዛሬም በክራይ ነው የሚሰራው። መሬት ሰጠኝ ታግላል ተብሎ እኔ በክራይ ቤት ነው የምኖረው። አንድ ኪቢያድ ቤት ወይ አንድ ኮንዶሚኒየምና እንኳን በክራይ ገባበት ያለኛል እንዴ? ማዞር ብሎ አይ ወያኔ ታገለ፣ ወያኔን አብሯቸው የጣለ በወያኔ ዘመን ታውቂያለሽ 300 ሚሊዮን የሚያወጣ ፎቅ እንደወሰዱብኝ፣ ስንት ጊዜ በዲፕሬሽን አልጋ ላይ እንደጣሉኝ። ሀገር አስፈላጊ ተሆነ እንናገር ከተባለ ፋሚሊን ኤክስ ዋይፍ እስከ መንጠቅ ድረስ የደረሱ መከራ ያበሉ ሰዎችን የታገልኩ ሰውዬ ከነ አብይ አህመድ ጋር እኔ እኮ ሲነጋገሩ ሁሉ አጀንዳ ምናምን ሁሉ እኮ በቴክስ ከነለማ ጋር እናደርግ ነበር። አብይ አህመድ አሊ እኮ እኔና እሱ ቆመን አውርተን በ15ኛው ቀን ነው እኮ ጠቅላይ ሚኒስትር ነው በአግባቡ እንኳን ና ሻይ እንጠጣ እንኳን ተብዬ አውቃለሁ። ግብዣ ሲጠሩ እንደማንኛውም ሰው ሄዳለሁ። ሰላም ልትባባይ ትችላለሽ። በአንድ ወቅት ጓደኞች ነበሩ ግን ያውልሽ በእናትሽ ፍሬዘር ምን ተጠቀምኩ ሰባራ ሽጉጥ እንኳን ይዙብኛል እኮ እንገላለን ይዘታል። ሁልጊዜ እንደዛቱ ነው። ኮታቸውን ሰቅለው ማስፈራት የሚገባቸው ሰዎች ሁልጊዜ እንደዛቱ እንደፈቀሩ ሉክ እኛ ኦሮሞ ልዩ ኃይል ሊኖር ይችላል። እኛ ማን አስታጠቀን? አሁን እንኳን እንዲህ እየተናገርኩ እንጂ እጄ ዋጋ ለወታደር ነኝ እያልኩ ና እስቲ ተዋጋ ጦር ምራል ነው አነሳሳልን እኮ ያለኝ የለም። ትግሬ ቢሆን እንደዛ አይደለም። ስለዚህ መፍታት ነበረባቸው። የነሱ ነፍጥ ከትግሬ ከወያኔ ጅራፍ አላዳናቸውም። ያዳናቸው የአብይ አህመድ የብሔር ብሔረሰብ ጦር ነው። ኢቭን ኤርትራውያን ከኛ ጋር ባይዋጉ ኖሮ ወያኔዎቹ የሚቻሉ አልነበሩ። ኤርትራውያንም በከፊል ስለረዱን ልንገርሽ፣ መከላከያ የተመታ ጊዜ እኮ የኤርትራ ሰራዊት አይደለም እንዴ የኛ ሰራዊት ልብስ አልብሶ መልሶ ይላከው አይደለም ወይ? ስለዚህ እነሱ ራሳቸውን ከማንም ፎርዛት ባተ ተስማምተው እኮ አይዋጉ። የታለ እነሱ መሪ እነ ዶክተር አምባቸው? የታለ እነሱ መሪ ማን ነው? እነ ጀነራል አሳምነው ጽጌ? የታለ እነሱ መሪ አሁን ከሴት ጋር ተይዟል ተብሎ እስር ቤት ያለው ማን ነው? እሱ ዘመነ ካሴ። እንደው ይሄ እስክንድር ነጋ ጠሸውን አውቀው ነው እንጂ ተውት የሚመስለኝ አብይ ጦር የነሱ መሪ እኮ እስክንድር ነጋ ነው እኮ። ገብቶሻል? ሚስትና ልጁን በስርዓት ማኔጅ ማድረግ ጊዜ መስጠት አቅቶት ሁሉ ጊዜ እንደሮጠ ሕክምና የሚያስፈልገው ሰው ሄሮ ለመፍጠር ይሞክራሉ። ሄሮ ግን አንድ መፍጠር አልቻሉ። እርስ በርስ እኮ ይባላል። አንተ መንገድ ላይ ገናኘና አንተ ኪራ ይላል። እርስ በርሱ ጃዊሳው ያ ይላል። አንዱ ሌላውን ይገላል። መጥቶ እኮ ኦሮሚያ ተጠራቅሞ እኮ ዛሬ ተገረፍን ተገዘርን የሚሉት እኮ እርስ በርስ ተገዳለው መጥቶ ሰፍረው ነው እኮ። የወለጋ ህዝብ እኮ አቃፊ ስለሆነ መንግስቱ ተለማረ ወለዮችን አምጥቶ እዛ ሰፈረው። ኦሮሞ ዛሬ ነው ታዲያ በቀለው። ስለዚህ ራሳቸው ናቸው ተራራይተው እርስ በርስ የሚጋደሉት እንጂ ፎርዛት ማታ ኦሮሞ የገደላቸው ይመስለኛል። ምክንያቱም መንግስቱ ተለማረ ዘመን 30 40 ዓመት ወደኋላ አይደለም። ይሄን 40 ዓመት መች ነካቸው ኦሮሞስ?
እሺ ሌላው ተይው ወለጋና ጉጂ አማራ ተገደለ ያልተገደለው የጎባ አማራ ለምን አይነሳም ያልተገደለው አዲስ አበባ አማራ የደብረ ዘይት የብሾፍቱ ማለት ነው የአዳማ አማራ ለምን አይነሳም ያልተገደለው ለምን አይነሳም 1% ተገድሎ ይሆን 0.0% ባልተገደለ እሱንም ኦሮሞ አይደለም ልንገርሽ አንድን አማራ ቢገል እስከ 7 ትውልድ የሚጨራረሱት እውነት ውሸት ደመላሽ ይባላል ደመላሽ እንደነ እሺ ገዳኦ ሃይ ገዳኦ ዘፈኑ ራሱ ገዳኦ ገባሽ አንድ አማራ ያጎት ልጅ አንዱን ያክስት ልጅ ቢገል እርስ በርስ ነው የሚጫረሩት ደም ይመለሳል ኦሮሞ ግን እርስ በርሱ ቢጋደል እኔ እርስ በርስ የተጋደሉ ዘመዶች አሉ አጎቴና የሆነ ዘመዴ ተጋድሏል እዛ ሲምፕሊ በክታርጃለሽ በደሙ ላይ ተታረጋለሽ ኦሮሚያ ምድር አንድ ኦሮሞ በመኪና ገጭተሽ ብገዩ ቀኑ ቢሆን ነው ተውት ይባላል ገጪው አይገደለም ለቀሙ በነፃ ያበሉታል ያጡታል በቃ ለቀሙ በነፃ ይባል ቀኑ ቢሆን ነው የሞተው አማራ ክልል ላይ ግን አንድ ሰው መኪና ብገጪ ግንባርሽ ነው ይከቱልሽ አዝኖ ማለት የለም ባህሉ ራሱ ጎጂ ባህል የመቀየር መቻል አለበት ባህል ነው ስለዚህ ምኑን ታወዳድሪዋለሽ ስለዚህ የአብዬን ወደ እምዬ ማላከክ አስፈልግም የኦሮሞ ህዝብ ወርቅ ህዝብ አቃፊ ህዝብ ውሃ ስጠይቁ እርጎም የሚሰጥ ህዝብ ገባሽ ባለ ጊዜም እንኳን ተብሎ ብሔር ብረሰዎችን ያቀፈ ባለ ጊዜ ብንሆን ችግር የለውም አንድ ዶክተር ወረፋችን ነው እንግዛ ወረፋ ይደረሰው ይግዛ ህገ መንግስቱ ካልተቀየረ ድረስ ባለ ጊዜ ተብሎ ከበሮ የሚደለቅበት አይደለም ከአማራ በፊት ባለ ጊዜ መሆን ነበረበት ኦሮሞ ነው ከትግሬ በፊት ባለ ጊዜ መሆን ነበር ነው ኦሮሞ ነው እሺ ባለ ጊዜ አይደለም ደግሞ በሌላ ሳይድ ባለ ጊዜ ሆኜ እኔ ምን ተጠቀምኩ አልኩሽ ምን ተጠቀምኩ ዛሬም በክራይ ቤት ነው መሰራ ብር ሲቸግረኝ አንዳንዴ ካንቺ ነው የምበድረው ገባሽ አይደል ዛሬም ሽሮ ነው በላ ገባሽ ዛሬም ይሄው የ2000 ነው የ3000 ብር ሱፍ ነው የምለብሰው 50 60 ሺህ መልበስ ነበር ዛሬም ቢሆን የትምህርት ቤት ሁሉ መኪና ነው የምነዳው ታክሲ ነዳው እንዴ ቤት ነዳው እንዴ ነዳው ወይ አለዳው ባለ ጊዜ ነው ታዳኔ ባለ ጊዜ ከሆነ ከኔ በላይ ባለ ጊዜ ማን ነው ሊሆን የሚችለው አንድ ወቅት ለማ መገርሳን አብይ አህመድና አባዱላን የሆነ ሆቴል ላገኛቸው ሄድኩ እነሱም ያርፉበት ለማ መገርሳ በ10 አጃቢ እየታጀበ ሲመጣ ዞር አልኩና ከበጀሞ አልኩት በፈረስ የሚፈለግ በእግር ይገኛል ብዬ ጥምጥም ስለበት አብይ እየተከተለው ነበር ራቅ ብሎ ቆመ አባዱላም ራቅ ብሎ ቆመ እኛ ስናወራ ራቅ ብሎ ቆመ የሰማሽ ነው ራቅ ብሎ ምናልባት የትልቅ ሰው ሌላ ለመስማት ይሆን አይዶን ነው ራቅ ብሎ ገባሽ ለማም የለም እኔም የለውም ማሻ ይጠጣለኝ ያ እንደው የሚኒስቴርነት ማድረግ ብቻ አይደለም እኔ እኮ ትልቁ አባዱላም ይሉ እሳቸው እንኳን ተይው ጨርሰዋል ዘመናቸው ምን ይሰራሉ በጡረታ ምናምን በጎ አድራጎት ያቋቁሙ እሳቸው የለሁም አልኩሽ እኮ ስልጣን አልፈልግም እንጂ ስልጣን መስጠት ታስፈልጋ አንድ ቁጥር ሚኒስቴር እኔ ነበር መሆን የነበረብኝ ገባሽ የጻዲቅ ነገር እያደር ቀስ በቀስ ነው አይሸኩልም አሪፍ እግዚአብሔር ማይቸኩል ይመስለኛል እንጂ እሺ ሌላውን ቶ ኢኮኖሚካሊ ምን ተጠቀምኩ ወያኔ ወሰደችብኝ የ300 ሚሊዮን ፎቅና መሬት እንደው ምትኩ ሰጥተውኛል ወይ የተነጠቁት ምትክ አንተ ታግለሃል መሬት ተነጥቀሃል ሳይኮሎጂ ዳሜጅ ሆኗል ፋሚሊ ተበትኗል ተብሎ አይደለም በአደባባይ ኖቤል ሽልማት ኖቤል እንኳን ተበዩ የወርቅ ዝርግፍ መሸለም ነበረብኝ እኮ ሁዲዛ አላረቡ ታዳ ተረኝነት ቢኖር ኖሮ አብይ አህመድ ከኔ የበለጠ የሚያደርግለት ሰው አለ የለም ይልቁንም በጀርባ ሆኖ የሚደግሙበት ሊተኩሱበት የሚሽሉትን መተተኞች በጀርባ አቅፎ ደግፏቸው አብሮ ያለው ከነሱ ጋር ገባሽ ስለዚህ ዘረኝነት የሚባል ነገር የለም የአብይ አህመድን ልድገመው ተረኝነት የሚባል ነገር የለም ተረኝነት ዕቁብ አይደለም እሺ እስቲ ተረኝነት ውስጥ የአብይ ካቢኔ ስንት ፐርሰንት ነው ኦሮሞ ንገሪኝ ተረኛ ከተባለ እንደ ጥጃ ከረኛ ከተባለ ለምንድን ነው በወያኔ ዘመን እኮ ትግሬ ስትሆኚ ትግሬ ጽዳት ሰራተኛ ይፈራል ትግሬ ዘበኛ ይፈራል አሁን አከም ስቲ አይንሽን ሊያወጡ ነው የሚሮጡት ጃዊሳ አይንሽን ሊያወጡ በገዛ ምድርሽ በገዛ አፈርሽ በገዛ አየርሽ ለአየሩ መክፈል ነበረባቸው እንደው ብሔርተኝነት እስከ ጥግ ተይሽ ለውሃ መክፈል ነበረባቸው እኔ ሲያዩ በኦሮሞነቴ ብቻ እኔ መንከባከብ ነበረባቸው ግን አይኔን ሊያወጡ ይሄዳሉ ለምን ተረኝነት የሚባል ነገር ስለሌለ እኔ ይኸውልሽ በወያኔ ዘመን አንድም ቀን ታስሬ አላውቅም በአብይ አህመድ አሊ ዘመን 4 ጊዜ ታስሬያለሁ ያሰሩኝ ደግሞ የዛ ወንዝ ልጆች አማቾቻችን የዛ ወንዝ ልጆች ጥልፍልፍ አድርገው ባላቸው ፖዚሽን ግን ማጥቂያ መሳሪያ አድርገው ዛሬም ነፍሴን ይፈልጓታል ነፍሴ ግን በክርስቶስ እጅ ስለሆነች እያዩኝ ለመልማሉ እነሱ ይሰጥምጣሉ